السلام عليكم ورحمة الله وبركاته አባቱ ኡባዳ የኸዝረጅ ጎሳ ክፍል የሆነው የበኑ ሰዒዳ መሪ ነበር። እናቱ ደግሞ ከበኑ ነጃር ነበረች። እጅግ ቆንጆ እና በብዙ ነገሮች በግጥም፣ በቀስት ውርወራ፣ በስነ ጽሑፍ ጎበዝም ስለነበር ሰዓድ አልካሚል የሚል ስያሜን የእስሪብ ሰዎች ሰጥተውት ነበር። የሐቢበላህ ሰለላሁ ዐለይሂ ወሰለም ተወዳጅ ባልደረባ ሰዓድ ኢብን ኡባዳ ረዲየላሁ ዐንሁ እስልምናን ከመቀበሉ በፊትም ይታወቅበት የነበረው መልካም ስራ ቸርነቱ ነው። ድርቅ በሚሆን ሰዓትና የእስሪብ ህዝብ በሚቸገር ሰዓት ለመርዳት ፊት ተሰላፊው ሰዓድ ነበር። የቤቱ በር ላይ ይቆምና ጥሩ የሆነ ምግብ መመገብ የሚፈልግ ወደ ቤቴ ግባ እያለ ይጣራም ነበር ይላሉ። ሱብሃንአላህ። ሙስዓብ ኢብን ኡመይር እንደ አምባሳደር ወደ መዲና የመጣ ሰዓት መጀመሪያ ጥሪውን የተቀበለው በሰዓቱ የኸዝረጅ መሪ የነበረው አሳድ ኢብን ዙራራ ሲሆን ቀጥሎ ኡሰይድ ኢብን ሁይደር፣ ከዛ የአውስ መሪ የሆነው ሰዓድ ኢብን ሙዓዝ ሲሆን መጨረሻ ላይ ደግሞ ሰዓድ ኢብን ኡባዳ ነበር። እነዚህ 5 ሰዎች ነበሩ ሸፊዒ ሂጅራ ከማድረጋቸው በፊት የእስልምናን ጥሪ በእያንዳንዱ የእስሪብ ቤቶች ሲደርሱ የነበሩት ረዲየላሁ ዐንሁም አጅመዒን። የሁለቱ ሰዓዶች የአውሱ ሰዓድ ኢብን ሙዓዝ እና የኸዝረጁ ሰዓድ ኢብን ኡባዳ ሙስሊም መሆን ወደ መካ የተሰማ ሰዓት አንድ ሰው ጀበል አቡ ቁበይስ የሚባል ትልቅ ተራራ ላይ ወጥቶ ተከታዩን ግጥም ገጠመ። ሁለቱ ሰዓዶች እስልምናን ከተቀበሉ መሐመድ ሰለላሁ ዐለይሂ ወሰለም እናንተ መካውያንን የሚፈራበት ምክንያት የለውም የሚል ንግግር ተናገረ። የሁለቱ እስልምናን መቀበል ለአንሳሮች ወደ ዲኑ መዘንበል ብሎም ለሐቢበላህ ሰለላሁ ዐለይሂ ወሰለም ቀጣይ ህይወት መንገድ ከፋች እንደነበር ያመላከተ ነበር። በሁለተኛው አቀባ ስምምነት ላይ ለረሱል ሰለላሁ ዐለይሂ ወሰለም ቃል ከገቡት 70 የአንሷር ሰዎች መካከልም ሲሆን ሸፊዒ ረሱል ሰለላሁ ዐለይሂ ወሰለም ሂጅራ ባደረጉ ወቅት ሙአኻህ ሲያደርጉ ከሰዓድ ጋር ያጣመሩትና ቤቱ እንዲኖሩ ያደረጓቸው መሃጅሮቹ ሚቅዳድና ኸባብን ነበር። ራሳቸውን እስኪችሉ ድረስ ለ3 ዓመት ከሰዓድ ጋር ነበር የኖሩት። ረሱል ሰለላሁ ዐለይሂ ወሰለም ከሰዓድ ጋር የነበራቸው ትስስር ጥልቅ ነበር። እነርሱን ለመዘየርም ቤቱ መመላለስን ያዘወትሩ ነበርና አንድ ቀን ልክ እንደሌላው ጊዜ ሸፊዒ ሰዒድን ሊዘይሩት ወደ ቤቱ ሄዱና ውጭ ላይ ሆነው አሰላሙ ዐለይኩም ወራህመቱላሂ ወበረካቱ አሉ ከፍ ባለ ድምፅ። ሰዓድም ድምፁን ዝቅ አድርጎ ወዐለይኩም ሰላም ወራህመቱላሂ ወበረካቱ ብሎ መለሰላቸው። ሸፊዒ ረሱል ሰለላሁ ዐለይሂ ወሰለም ምላሹ ስላልተሰማቸው ከመጀመሪያው ከፍ ባለ ድምፅ ሰላምታን አደረሱ። አሁንም ሰዓድ ከመጀመሪያው ድምፅ ይበልጥ ቀስ አድርጎ ሰላምታቸውን መለሰ። ሶስተኛ ላይ ሰላምታቸውን አደረሱና ዞረው ወደ መጡበት መመለስ ጀመሩ። የዚህን ጊዜ ሰዓድ ከቤቱ ወጥቶ እየሮጠ ሐቢበላህን ይከተላቸውና እንዲህ ይላቸዋል። ያ ረሱላህ ሰለላሁ ዐለይሂ ወሰለም ሰላምታውን ሰምቼ እኮ ቀስ ባለ ድምፅ መልሼልዎት ነበር። ድምፄን የቀነስኩት በእኛ ላይ ያደረሱትን ሰላም ይደጋግሙ ዘንድ ከበረካውም እንድገናኝ በመከጀል ነበር አላቸው። ኦህ ፍቅር! ሌላ ጊዜም እንዲሁ ቤቱ ሄደው አላሁመ ጀዐለ ሰለዋቲከ ወረሕመቲከ አላ ሰዓድ ኢብን ኡባዳ በማለት ውብ የሆነን ዱዓ አድርገውለት እንደነበር
እናገኛለን። ያ ዘመን ይናፍቃል። አላህ ጉርብትናቸውን ይወፍቀን። አላሁመ ሰሊ ወሰሊም ወባሪክ አለይህ።